የፈንጂ ቅጠል በመባል ይታወቃል። አጠቃቀሙም ይህንን ቅጠል ይሰብራሉ። ከዛ በኋላ ደግሞ የማንጎ ቅርንጫፍ ላይ የሚበቅለው ቅርፊት ሙሉውን ከታች ጀምረው ይሰብራሉ። የማንጎ ቅርፊቱን ከታች ጀምረው ከሰበሩ በኋላ ልክ ፎቶ ላይ በምታዩት መጠን ይሄ የፈንጂ ቅጠሉንም ሰብረው አንድ ላይ በደንብ ያጥቡታል። በደንብ አጥቡ ሲጨርሱ ከፈለጉ ድስት ወላ የምትጠቀሙበት የራሳችሁ የሆነ ማብሰያ የሆነ እቃ ውስጥ አጥባችሁ ትጨምሩታላችሁ። ከዛን 1 ሊትር ውሃ ይጨምሩበታል። 1 ሊትር ውሃ ጨምረው ጋዙን ቀነስ አድርገው ለ30 ደቂቃ በደንብ ማንተክተክ ነው። ከተንተከተከ በኋላ አውርደው ጠዋት፣ ከሰዓት፣ ማታ ላይ በቀን 3ቴ 1 የውሃ ብርጭቆ መጠጣት ነው እና እስከ ወዲያኛው ያሰናበትላችኋል። ለውጭ ኪንታሮት፣ ለእግር፣ በተለያዩ ቦታ ለሚወጣ ለፊንጢጣ ለሱ የሚሆን ቪዲዮ ሰርቻለሁ። ገብታችሁ እየጠየቃችሁ ነው። በሌላ ቪዲዮ ሰርቻለሁ። ገብታችሁ ቪዲዮ ማየት ትችላላችሁ። ላልደረሰ አዳርሱልኝ። ሼር፣ ኮፒ ሊንክ እያረጋችሁ ዲዩቲ እያረጋችሁ ላልሰሙ እህት ወንድሞች አድርሱልኝ እላለሁ። አመሰግናለሁ። እና የረሳሁትና አሁን ትዝ ሲለኝ ድጋሚ ልጨምርበት ብዬ ነው። እና የምትጠቀሙ ለተከታታይ ለ15 ቀን ነው። በየቀኑ ሳታቋርጡ መጠቀም አለባችሁ። እና ደግሞ አንድ የምትሰሩት ለ1 ቀን ነው የሚያገለግለው። ግልጽ ነው። ስትጠጡ ደግሞ እያሞቃችሁ ጠጡት። ለምሳሌ ጠዋት የሰራችሁትን በ1 ሊትር ውሃ ለአንድ ቀን በቂያችሁ ነው። በቀን 3ቴ ነው የምትጠጡት። እሱ በቂያችሁ ነው እና ከመጠጣታችሁ በፊት ማሞቃችሁን አትርሱ እላለሁ። አመሰግናለሁ።